አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? አላችሁ ወይ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት ሩታ አብርሽ ያው ከተማ እንቀይርና እንዝናና ተብለው ያለ እቅድ እቃቸውን ጭነው ሲወጡ ሊያመልጡን ነው ብለው እነ ዳኒ አሽቃባጮች። እኔ እኮ የሚገርመኝ ነገር ማለት ነው ወላሂ ውዶች፣ እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ? እሺ ቡዜ እህቱ ስለሆነች ትንገብገብ፣ አይቴ ችግር የለም። ዴቭ ወንድሙ ስለሆነ ይንገብገብ፣ ችግር የለም። ይቺ ሄርሜላ ተብዬውም ቀለበት ስላሰራላት አብራው ስለነበረች ትንገብገብ፣ ችግር የለም። አሁን ማለት ነው እሱ ቢያወራም ባያስብም ምን ብልም ቤተሰብ ቤተሰብ ነው አይደል? ግን እኔ በጣም የገረመኝ ነገር ምንድን ነው፣ በጣም ሲያወራው ሰው አይመቸኝም ወላሂ። የሆነ በቃ ዝም ብዬ ነው እንጂ የምከታተለው እነሱን ስለመወዳቸው እንጂ ማለት ነው። ዳኒ የሚባል ሰውዬ ድሮ ወደው ነበረ ጽጌ ጋ ሲኖር፣ ጽጌ ጋ የነበረ ጊዜ በጣም ያው አሪፍ ነበረ ስራው። አሁን ማሽቀበጥ ብቻ ሆነ ቁጭ። ጽጌ አንዱ ጋር ተረጋግታ ዝንጥ እያለች ነው፣ እሱ እዚህ ጋር ያለቀልቀ፣ እዛም ሄዶ እዚህም ሄዶ እንደ ዝንብ ጠብ እያለ ማለት ነው። ሰውን አስቸገረ። አሁን ጭራሽ ማለት ሰው አንድን ሰው ለማዳን ከፈለገ በትዕግስት ረጋ ባለ መንፈስ ያወራል አይደል? እሱ እንዴት እንደሚሆን ይህት ወንድሙ ራሱ ተረጋግቶ ያወራል። እሱ ግን ሱብሃንአላህ፣ ሰው ልጅ እንደዚህ ከታወቀበት እንኳን እኮ ዝም አይልም። ታውቆበት ራሱ ማለት ነው እኮ ነው። እውነት እኔ የሚገርመኝ ነገር ማለት ነው። አሁን ምን መሰላችሁ? አሁን ደግሞ ወይ ሁላችሁም ትመለሳላችሁ ወይ አብርሃም ይመለሳል፣ ካልሆነ ህግ አካል ይጠቀማለሁ እያለች ነው ቡዜ። ባይዘው ምንም አልፈራም እያለች ነው ሩታ። ምንም አልፈራም፣ ፈርቼም አላቅም፣ አልፈራምም። ማያስፈልግ አካል እዚህ ምን ይሰራል? ያኔ እሷ ሄርሜላን ነው የጠላችው። ለምን? ሄርሜላ ከዚህ በፊት ስለቀመቻት ሄርሜላን ጠልታታለች። እና እውነትም ሄርሜላ ያው ብታወራም አይዲ ችግር የለም። እኔ ሀተ ዳኒም ማለት ነው ዳኒን እንደዚህ ያለችው ዳኒ አንተ ለማሽቃበጥ ያኔ ለማስመሰልና ለማሽቃበጥ የምትሯሯጥ ሰው እንጂ ለአብርሽ ብለህ አይደለም። አንተ አሽቃባጭ፣ አንተ ራሱ ማታስፈልግ ሰው ነህ ብላ ብትለው ምንም ብቲ አይመለከተኝም፣ እኔ ወንድሜን አድነዋለሁ እያለ ነው። ጭራሹኑ ወንድሙን አንተ ምን አገባ እያለ እየተሳደበ ማለት ነው። እዛ ጋር አሁን ድብድብ ቢነሳ ማለት ነው። በጣም ነው የሚያስጠላ። በዳኒ ምክንያት ነው በቃ እሪ። ለምን በቃ ቡዜ ለምን ጎትተሽ ይዘሽዋት? በቃ አምጪው አምጪው። ጭራሽ እንደ ህፃን ነው የሚያደርገው። ምን አይነት ሰው ነው ዳኒ የሚባል ሰውዬ? ጤነኛ ነው ግን እሱ ጤነኛ አይደለም። ሩታ እውነቷን ነው። ዳኒ ጤነኛ አይደለም፣ እሱ ነው በሽተኛ። ሩታ እንዳለችው ዳኒ በሽተኛ ነው፣ ታሟል። ዳኒ የሚያስመረምር ሰው ጭራሹ ነው ያስፈልጋል። ዳኒን ያየ ሰው እኮ ጤነኛም ያብዳል። እንደዚህ ከሆነ ያኔ ሸግሉ ሁሌም እንደዚህ ያኔ ምንድነው ጸባው? ሁሌም እንደዚህ መንገብገብ ከሆነ ማለት ነው ወላሂ ጤነኛ ሰው ያብዳል። እሱን ካየ ማለት ጤነኛ ሰው በቃ አበደ ነው። ልብሱን አውልቆ ነው የማያብድ። ምን ሆነዋል? የጤነኛ አይደለም እውነትም። ለማሽቃበጥ እኮ ልክ አለ። ያመዋል እንዴ? አንተ ከመሀላቸው ውጣ በቃ። እነሱ መኪና የላቸውም። ወንድሙን መከታተል ከፈለጉ መኪና የላቸውም። መኪና እንዳለ ለማሳየት ነው አንተ የምትንገበገበው? ወይስ ለአብርሽ አስበህ? አብርሽ እኮ ጠላት ውስጥ አይደለም ያለ፣ ያን ጠላቱ ጋር አይደለም አብሮ ያለ፣ ወንድሙ ምስቱ ጋር ነው። ስለዚህ አንተ ምን ጨነቀህ? እስቲ ተጨናነቁ እኮ ሰውንም አስጨነቅ።
ወይኔ ጉዴ! ወላሂ ጤነኛም አይመስለኝም። እኔ ሲያየው ጤነኛ አይመስለኝም። በቃ ዳኒ አራሁራ ጭራሹኑ እኮ በቃ ሰውን እንደ ማውራት እንኳን ችሎ እያወሩ ነው። እሱ አጠገብ ግራ ያስገባል። ጭራሽ ድምፁ ሁላ ያስተጋባል። ለማውራት ጊዜ አይሰጥም እንዴ! ጩኸተው ደግሞ አንዳንድ ሰው ማለት ነው ተረጋግቶ ሲያወራ ሁሉም ነገር ያው ትክክለኛ መሆኑን ታረጋግጫለሽ። ግን አንዳንድ ሰው ለመረባሽ ብቻ ብሎ የሚወጣ ሰው አለ። አሁን ዳኒ እንደዛ ነው። ተግባር ያለ ሰው ከሆነ አንድ ነገር ተረጋግቶ ቆም ብሎ ምን ላውራ፣ ምን ላርግ፣ ምን ሳደርግ ትክክለኛ ነገር ይሆናል፣ ምን ሳደርግ ይሄ ቤተሰብን ለማዳን ይችላለሁ ብሎ ቆም ብሎ ማሰብ። በቃ ከተጨናነክ እንደዚህ ማሰብ ነው። ዝም ብለ መንገብገብ ምን ጉር ነህ? ማይመለከተው ስራ ውስጥ ገብቶ እንደዚህ ተጨመላልቆ ቁጭ። እነሱ ይናደዱ፣ እውነታቸው ነው። በቃ ወንድማቸው ፈዟል። እሱን ይዞ የትም ሐኪም ቤት የሚሆን የትም ይውሰዱ። ይሄ ምን ቤት ነው? ይሄ ነው ያስጠላኝ። እኔ ዛሬ አትሄዱም እየተባባሉ መኪናም ቆሟል። አብርሽም በቃ አብርሽ ልክ አይደለም። እኔ ሲያየው ልክ አይደለም። እሱ እንደዚህ አልነበረም በፊት። ቢሆንም ግን አሁን ጠላት ጋር አይደለም አብሮ ያለ። እሷ መሞቱን አትፈልግ፣ ማበዱን አትፈልግ። በቃ ትክክለኛ ሰው እንዲሆን ነው የምትፈልገው ሩታ። ግን እንደዛም ከሆነ ሩታ ራሱ ይዛ ከምትወጣ ተረጋግታ በቤቷ ቁጭ ብላ እስቲ ወዴት እንደሚወስዱ ማየት ነበረባት። ይዛ በማታ ይዛ ጭነቱንም አብዝተው ጭነው ከሚወጡ እና ሊጠፉ ነው ብሎ ከሚጠረጥሯቸው ቁጭ ብላ አይ ይሄ ልጅ ሩታ ምንም ነገር ካላደረገችው ምንም ነገር ለማድረግ እጇን ካላነሰች ማለት ነው። እኔ በራሴ ባሰብኩት ነገር ማለት ነው። በቃ ቁጭ ብላ በቤቷ ቁጭ ብላ እህት ወንድሙ እቺ ሴትዮን ባትመጣ ይሄ ሰውየውን ባይመጣ ወንድሞቹ ተሰብስበው መጥቶ ሐኪም ቤት እንውሰድ ቢባል አሁን አብሮ ተባብሮ መውሰድ እንጂ ይዞ መጥፋት። ይሄ እስከ መቼ ይዘሽ ጠፍተሽ ትኖሪያለሽ? ዛሬም ያው ነው፣ ነገም ያው ነው። ቆይ እኔ የምለው ማለት ነው አብርሽ አባቱ አለ። በቃ እኛ ቃለን እኛ አባቱ ሚዲያ ተጠቃሚ ነው፣ ግን እናቱ ምስኪን ነች። እናቱ የአብርሽ እናት ስብሓናኪም አንድ ቀን ወጥታ አታውቅም፣ ግን በግድ ያወጣዋታል አንዳንዴ። እና ምስኪን እናትና አባት አለው። ለምንድን ነው የልጃቸው መኖር አይፈልጉም እንዴ? ለምን አያወሩም እነሱ ወጥተው እንዴ? ከታመመ ለምንድን ነው ቤተሰቡ አይመጣው? ለምንድን ነው ቤተሰቡ አይናገረው? እነኚህ ብቻ ነው የሚንጫጩት። እናት አባቱ አይመለከታቸውም ነው ወይስ እንዴት ነው እንዴ? በእናንተ ፓርት ብቻ ነው እንደ መታመሙን ያወቃችሁት እናንተ ብቻ ናቸው ወይስ እህት ወንድሙ ሌላ ያለ ትርፍ እናት አባቱ አላወቁም ነው ወይስ እዚህ ወጥቶ መናገርም አይፈልጉም መጠየቅም አይፈልጉም ነው? እንዴት ነው ነገሩ? ማይመለከተው መጥቶ ይጫጫል እዚህ። እናት አባቱ ግን ሲያወሩ ሰምተን አናውቅም። ትክክለኛ ቢታመም ነው። እናንተ እኮ ችግር አላቸው እነሱ ሲጀመር ወይ እየተጫወቱባችሁ ይሆናል፣ ወይ ትክክለኛ ታሞም ሊሆን ይችላል፣ ወይ እናንተን ሰፕራይዝ እያደረገ ወይ ጉድ በኋላ ሰፕራይዝ ሊላችሁ ይሆናል። ተረጋጉ። ለማንኛውም አትንጨረጨሩ። እዚህ ጋር ዳንዮም በጣም ነው እንትን እያለ ያለ ጉድ እኮ ነው። ዳኒም በጣም እየተንጨረጨረ ይገኛል እዚህ ውስጥ እና ቤተሰብ እቺን ቪዲዮ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ጀምሩ። በላይክ ጀምሩ በፈጠራችሁ። እስቲ ዳኒ ትክክል ነው የምትሉት ኮሜንት ላይ ጻፉልኝ። አይ ሩታም ትክክል ነች የምትሉም ኮሜንት ላይ ጻፉልኝ። ይሄ ሰው እንደዚህ ነው የሚቀጥል ወይስ አብርሽ ይመለሳል ወይስ አይመለስም የምለውን እና ያለን የሚቀጥል ቪዲዮ ማለት ፓርት 2 ብላችሁ ጻፉልኝ። እሺ። እና ዳና እደሩ ነው ዋሉ ነው የሚባለው። እኔ እንትን ማታ ላይ ስለሆነ ዳና እደሩ። ቻው፣ ሰላም አለይኩም።